አባትሽን ቀጥታ እግሩን ይዞ ምንም በሌለበት ሰይጣን ቁጭ ያረገ ነው። እውነት ነው። ጸልይ ያለኝ ነበር እንደው ደውሎ። በላቸው የሚባል ሰው ማን ነው? አባቴ ነው። እሱ ላይ ብቻ አይደለም መንፈሱ የሚሰራው ከሱ በበለጠ ሁኔታ ለመምታት ረጅም ጊዜ ሙከራ ተደርጎባታል። መንግስቴ እናቴ ናት። ሃና እኔ ነኝ። አንቺ ነሽ? አግብተሽ ነበርሽ? አዎ። ካንቺ በፊት ለባለቤትሽ ጓደኛ የነበረች አንድ አለች። አዎ ነው። ሻኪሶ የሚባል አገር ሄዳ 690 ብር ከፍላ አስደግማ ከመጣች በኋላ ላንቺም ለሱም ምክንያቱ ሳይታወቅ እሱም አገር ጥሮ ጠፋ። አዎ እውነት ነው። መከላከያ ገብቶ በሰው መከላከያ መምሩ ባለቤትሽ ነው። ወደ አስደጋሚው ቀጥ ብለህ ሂድ። አንቺ በስጋ እናንተ ቤት በእናንተ ዙሪያ ያለው ነገር ምንም አታውቂም። አንቺ ከሚታውቂው በላይ በዚህ ሰዓት እዚህ ጉባኤ ውስጥ ቁጭ ብለሽ ከሶሬና ከቦምቤ ጋር ኔትወርክ ተፈጥሮ አየው። የተፈጠረው ኔትወርክ ልክ ይሄ ጉባኤ አሁን አሜን እያለ ነው፣ እየዘመረ ነው፣ ሃሌሉያ እያለ ነው። ይሄ ሁሉ ሰው ግን ልክ ከዚህ ህዝብ የሚበዛ ሰው የሚሰበሰብበት ጩኸት እንዲፈጠር ከሶሬና ከቦምቤ አገር ጋር ኔትወርክ ያለው የዲያብሎስን ስራ ስትራቴጂ አየው። እግዚአብሔር ዛሬ በዚህ ሰዓት እንዳይሰራ አፈርሳለሁ አለ። አሜን። ባንቺ ፊት ያለው ብርሃንን የሚያጠፋ እጅ አየው። እግዚአብሔር ግን ከዚህ ደቂቃ ጀምሮ ባንቺ መንገድና ባንቺ ተስፋ ላይ እጅ የዘረጋውን መንፈስ ሰብሬያለሁ አለ። አሜን አሜን። ልክ አሁን አንቺ እዚህ ጉባኤ ውስጥ ነሽ። እንካ ታከም ብለሽ እንዳሰጪ ገንዘብም ላንቺ ትግል ነው። ግን አባትሽን ቀጥታ እግሩን ይዞ ምንም በሌለበት ሰይጣን ቁጭ ያረገ ነው። እውነት ነው። እንዳይሰራ እንዳይንቀሳቀስ እውነት ነው። ጸልይ ያለኝ ነበር እንደው ደውሎ ምን አለሽ? አዎ አጸልይልኝ እስኪ ያመኝ ነው ብሎ ያመመኝ ነው አለ። ምንድነው የሚያመው? እግር ነው። እግሩን ይዞ በቃ ዛሬ ደህና ቆምኩ። አጸልይልኝ ነው ያለሽ? አዎ። እኔ ልጸልይለት? አዎ። ልፈልገው። ቆይ በላቸው የሚባል ሰው ማን ነው? አባቴ ነው። አንድ ሰው እጁን ብድግ ያድርግ። ልባርክ። እግዚአብሔር የአባትን ቤት የቀደበውን አደጋ ዛሬ ቀድሟል። አጥፊውን እግዚአብሔር ቀድሞ ከናንተ ድንበር ያጠፋል። እሱን ፓራላይዝ ለማድረግ የተሰራ መንፈስ አየው። እውነት ነው። ተሰርቶ ከእግሩ በታች እጅግ እያመመው ነው። እውነት ነው። መንቀሳቀስ የሚባል ነገር እያቃተው ነው። እውነት ነው። ከወገብ ጀምሮ እስከ ታች ሐኪም ቤት ቢሄድ የሚነግሩት ሌላ የሚታመመው ሌላ። እውነት ነው። እግዚአብሔር በዚህ ደቂቃ በሱ ላይ የተደገመ ድግምት እንዳይሰራ ሰበርኩ አለ። አሜን አሜን። ይሄ በላቸው ለሚባል ሰው ነገ የምስጋና ቀን ይሆናል። አሜን። ዛሬ ተፈውሶ ያድራል። ነገ ደግሞ አመስግኜ ተፈውሻለሁ ብሎ ይደውልልሻል። አሜን። አንድ ሰው ቤት ምስጋና ገባ፣ ሳቅ ገባ፣ የሆነ ደስታ ገብቷል። እሱ ላይ ብቻ አይደለም መንፈሱ የሚሰራው ከሱ በበለጠ ሁኔታ ለመምታት ረጅም ጊዜ ሙከራ ተደርጎባታል። መንግስቴ እናቴ ናት። ዘጭ አድርገህ ያጨብጭብ። መንግስቴ ምንሽ ናት? እናቴ ናት። እናትሽ ናት። አዎ። ስንት ሰው ነፃ ይውጣ ከእናንተ ቤት? ከዛሬ ቀን ጀምሮ ማደጊ መፈወሴ በየቦታው መውራት ይጀምራል። መውደቃችሁ መታመማችሁ አይወራም። እሷ ላይም በጣም ረጅም ጊዜ ሙከራ ተደርጓል። አዎ። መንፈሱ ምንም አቅም የለውም ነበር። ግን አሁን ጤናን መምታት በር መዝጋት የሥራ
መስመርን ማበላሸት ትዳር ማበላሸት ጀምሯል አሁን ደግሞ በኃይል መንፈሱ በቁጣ ተነስቶ በየጊዜው ከናንተ ቤት ሬሳ እንዲወጣ ማላ የገባበት ዘመኑ ይሄ ስለሆነ ዛሬ ደግሞ እግዚአብሔር ጣልቃ ገባ አሜን አሜን በሷ ተጀምሯል በእናንተም ይቀጥላል አሜን ያለ ጊዜ የሞተውን ሰው ይዘ ወደ መቃብር አትሄድም አሜን ከእናትሽ ጀምሮ እስከ አባትሽ እስከ አንቺ ብዙ የሚከፈል ዋጋ አለ እውነት ነው ለምን ከናንተ ቤት ጋር ከረጅም ጊዜ በፊት የድንበር ችግር ነበረው እውነት ነው አንድ ሰው ድንበሩ ላይ በክስ ውጤቱን ስላላመጣ የድንበር ምልክቶችን በማጥፋት የራሱ የሆነ ጦንቃይ ኮንትራት ይዞ ሲያሰራና ሲሰራ አየው ብዙ ነገር በዙሪያሽ እየተንቀሳቀሰ ነው እግዚአብሔር ከዛሬ ጀምሮ እንዳይሰራ አድርጊያለሁ አለ አሜን እሺ ላንቺ በር ይከፈት አዎ ይከፈት ለብዙዎች እግዚአብሔር አንቺን በረከት ያደርግሻል አሜን አሜን ሃና እኔ ነኝ አንቺ ነሽ አዎ ይሄንን ስም ደግሞ ከቤተሰብም ከሌላም ሳይሆን ከአንድ አቅጣጫ የሚፈልግ ስፒሪት አየው አግብተሽ ነበርሽ አዎ ከዛ አንድ ደግሞ መጀመሪያ ካንቺ በፊት ለባለቤትሽ ጓደኛ የነበረች አንድ አለች አዎ ነበር እሱ ከሚፈልገው በላይ እሱን ስትፈልግ ነበረች አዎ አንቺን ካገባ በኋላ ተናደደችና ሻኪሶ የሚባል አገር ሄዳ 690 ብር ከፍላ አስደግማ ከመጣች በኋላ ላንቺም ለሱም ምክንያቱ ሳይታወቅ እሱም አገር ጥሮ ጠፋ አዎ እውነት ነው መከላከያ ገብቶ በዛው መከላከያ የአንድ ሰው ታሪክ ሲበላሽ ዝም ብሎ አይበላሽም ለአንድ ሰው ደጅ ሲዘጋ ዝም ብሎ አይዘጋም አንድ ምክንያት አለ እግዚአብሔር ዛሬ የበረከታችሁን መንገድ የጤናችሁን መስመር የቤተሰቦቻችሁን የበረከትን ደጅ የሚዘጋውን እባብን ይገላል መምሩ ባለቤቴ ነው ባለቤትሽ ነው እስቲጂሽን ከፍ አድርጊ በዚህ ቤተሰብ ላይ ሁለት ሰው ላይ ካንሰር ታውጆአየው ከአባቷም ከሷም አንሳ ቤተሰቦቿ ላይ የጣልከውን ካንሰር ከእግር ጀምሮ አልቻልኩም በቃ ምንድነው ያልቻልከው ትሄዳለህ አትሄድም ትሄዳለህ እሄዳለሁ ቤተሰቦቿንስ ትለቃቸው ለተለቃቸው እለቃለሁ ሁሉንም እሷንስ ምን ለቃለሁ አሁን የት ነው የምትሄደው ከሷ ወጤ ጥልቅ ወደ ጥልቅ ቆይ ጥልቅ አትሂድ ዛሬ እኔ የምለውን ብቻ ስማ ሄደ እሷና አባቷ ቤት ላይ የሚያሰራው ሰውዬ ላይ ሄደ ግባበት እነሱ እናንተ ላይ የጫኑትን 100 እጥፍ መከራ እነሱ ላይ እንጭናለን እነሱ በእናንተ ቤት ላይ ያወጁትን ሞት በ7 እጥፍ ወደ እነሱ እንመልሳለን በዚህ አመት ያለ ጊዜ የኔና እናንተ ቤተሰብ የሞት መልእክተኛ አያስተናግድም አሜን ሰምታል አይደል ቀጥታ ወደ ጦንቃዮቹ ነው የምትሄደው በኃይለኛ ድምጽ 3 ጊዜ ጮሄ ወደ አስደጋሚው ቀጥ ብለህ ሁለት የመጨረሻ